የደም አይነታችሁ ለማን መስጠትና ከማን መቀበል እንደምትችሉ ብቻ አይደለም የሚወስኑት። በአደገኛ በሽታዎች የመያዝ ሪስካችሁን፣ ስለ አንጎላችሁ ጤንነትና በድንገተኛ አደጋ ወቅት ያላችሁን የመዳን እድልም ይወስናሉ። አንዳንዶቹ ይከላከሉላችኋል፣ አንዳንዶቹ ደግሞ ድብቅና አደገኛ ድክመቶችን ያመጡባችኋል። ከነዚህ አንዱ የደም አይነት ደግሞ በአደጋ ጊዜ ሊያድናችሁም አሊያም ሊገላችሁ ይችላል። ጽንሶች ላይ አደገኛ መዘዝን ሊያመጡ የሚችሉትን ማይነስ የደም አይነቶችን ከማየታችን በፊት ከፕላሶች እንጀምር። ስለዚህ የሰው ልጅን ካዳነው የደም አይነት እንጀምር። ኦ ፕላስ። ይህ የደም አይነት ካላችሁ የሰው ልጅ ኦሪጂናሉ የደም አይነት ነው ያላችሁ። ኦ ፕላስ ዓለማችን ላይ ብዙ ሰው ላይ የተለመደው የደም አይነት ነው። የበፊት ጥንት ህዝቦችም የደም አይነት ኦ ፕላስ ነበረ። 40% የሚሆነው የዓለም ህዝብ ይህ የደም አይነት አለው። የዚህ የደም አይነት ባለቤት ከሆናችሁ ዋነኛ ፓወራችሁ ያለው በብዛት ሰዎች ላይ መገኘቱ ላይ እና ጠቃሚነቱ ላይ ነው። ኦ ፕላስ በህክምና ቦታዎች ውስጥ በብዛት በመገኘት ከሁሉም የደም አይነቶች የበለጠ ነው። ስለዚህ ለየትኛውም ፕላስ የደም አይነት ላለው ታካሚ ኦ ፕላስ ደም መሰጠት ይችላል። ማለትም ለኤ ፕላስ፣ ለቢ ፕላስ፣ ለኤቢ ፕላስ እና ኦ ፕላስ ላላቸው በሙሉ መሰጠት ይችላል። ግን ደግሞ አብሮት የሚመጣ ጥሩም መጥፎም ዜና አለው። ከጥሩ ስንጀምር ኦ የደም አይነት የአንጎል ችግሮችን የመከላከል ብቃት አለው። ብዙ ጥናቶች ይህ የደም አይነት ያላቸው ሰዎች እድሜያቸው በገፋ ቁጥር እንደ አልዛይመር፣ ድሜንሻ ወይም የአይምሮ መሳት ላሉ የአንጎል ችግሮች የመጋለጥ እድላቸው ዝቅተኛ እንደሆነ ያሳያሉ። ስለዚህ ይህ ደማችሁ አይምሯችሁን ሊጠብቀው ይችላል። ከዚህም በላይ ደማችሁ ራሱ በተለየ መልኩ ነው የሚፈሰው። የኦ የደም አይነት ደም እንዲረጋ የሚያደርጉት ነገሮች በዝቅተኛ መልኩ ነው ያለው። ይህ ለልባችሁ እጅግ በጣም ጠቃሚ ነው። በደም መርጋት የሚፈጠሩትን ችግሮች በሙሉ ይቀንስላችኋል። ወደ መጥፎ ዜና ስንሄድ ደግሞ በተለየ መልኩ እና በነፃነት የሚፈሰው ደም በከባድ አደጋ ወቅት አስፈሪ ሁኔታን ሊያስከትል ይችላል። ለሐኪሞች የደም መፍሰስን ለማስቆም እጅግ በጣም ከባድ ያደርግባችኋል። ከዚህም በላይ ይህ የደም አይነት በሰው ልጅ ታሪክ ውስጥ ስኬታማ ተብሎ ለሚታወቀው ወራሪ ባክቴሪያ ተጋላጭ ያደርጋችኋል። ይህ ባክቴሪያ ኦ የደም አይነት ካላችሁ ከሌሎች የደም አይነቶች በበለጠ ወደ ጨጓራችሁ ለመግባት ቀላል ይሆንለታል። ይህ ደግሞ አደገኛ ነገርን ሊያመጣባችሁ ይችላል። ማለትም ብዙዎችን እያቃጠለ የሚያሰቃየውን የጨጓራ አልሰርን ያመጣል። ይህ ቀጣዩ የደም አይነት ካላችሁ ደግሞ እድለኛ ናችሁ። በተጨማሪም ከ30% የዓለም ህዝብ መካከልም አንዱ ናችሁ። ኤ ፕላስ የደም አይነት ታሪክ የጥንት ሰዎች ስጋን ከማደን ወደ ሰብሎችን ማረስ ሲሸጋገሩ አዲስ በሽታ እንደተከሰተ ያሳያል። ታዲያ ይህ ኤ የደም አይነት ደግሞ የመጣባቸውን በሽታ እንዲከላከሉት በእጅጉ እንደረዳቸው የተለያዩ ጥናቶች እና የታሪክ መዝገቦች ያሳያሉ። ግን ደግሞ ዛሬ ላይም ኤ ፕላስ የደም አይነት እድለኛ የደም አይነት ነው። የኤ ፕላስ ደም ያላቸው ሰዎች ከኤ ፕላስ እና ከኦ ፕላስ የደም አይነቶች ደምን መቀበል ይችላሉ። ነገር ግን በተቃራኒው ደግሞ ከዚህ የደም አይነት ጋር ተያይዞ የሚመጡ ሪስኮችም አሉ። የኤ የደም አይነት የደም ሴሎች በበለጠ አንድ ላይ እንዲሰበሰቡ ያደርጋቸዋል። ይህ ደግሞ ከኦ የደም አይነት ጋር ሲወዳደር የደም መርጋት፣ የስትሮክን እና የልብ ህመምን ሪስክ ይጨምራል። ግን ከነዚህም ውጪ ሌላ ችግር አለው፣ ጭንቀት። ጥናቶች እንደሚያሳዩት የኤ የደም አይነት ያላቸው ሰዎች በከፍተኛ መጠን ኮርቲሶልን ያመርታሉ። ኮርቲሶል ደግሞ ዋነኛው የጭንቀት ሆርሞን ነው። ስለዚህ በስራ በኑሮ እና በየትኛውም ነገሮች የሚመጡ የዕለት ተዕለት ጫናዎች የኤ የደም አይነት ላላቸው ሰዎች የበለጠ አስቸጋሪ እና አጨናናቂ ሊሆንባቸው ይችላል። አሁን ደግሞ ወደ ቀጣዩና አደገኛ ሪስክ ሊያመጣ ወደሚችለው እንለፍ። ቢ ፕላስ። ቢ ፕላስ ከኦ እና ኤ በተለየ መልኩ ብዙም የተለመደ የደም አይነት አይደለም። የሚገኝበት ቦታዎችንም ብናይ በትክክል የተከፋፈለ አይደለም። ብዙውን ጊዜ ይህ የደም አይነት የተለመደው እዚህ መካከለኛው ኤዥያ እና እዚህ መካከለኛው ምስራቅ አካባቢ ነው። ይህ በታሪክ ውስጥ የጥንት ሰዎች ስደትን ያመላክተናል። በዚህም ምክንያት የቢ የደም አይነት የተለየ የበሽታ መከላከል ስርዓት ማዳበር እንደቻለ የተለያዩ ጥናቶች ያሳያሉ። ማለትም የቢ የደም አይነት እነዚህ አካባቢ ላይ ይከሰቱ የነበሩ የባክቴሪያ ኢንፌክሽኖችን የመቋቋም ችሎታ እንዳዳበረ ያሳያሉ። ግን ይህ ጥንካሬው ደግሞ ከችግር ጋር ነው የሚመጣው። በከፍተኛ መልኩ ምላሽ የሚሰጥ የበሽታ መከላከል ስርዓት ስላለው ይህ አንዳንድ ጊዜ ከተገባው በላይ ሊያጠቃ ይችላል። ይህ ምን ማለት ነው? የሰውነት ቁጣን ወይም ብግነትንና አውቶ ኢሚዩን ዲዚዝ ወይም የበሽታ መከላከል ስርዓታችሁ ሰውነታችሁን እንዲያጠቃ የሚያደርገው አደገኛ ሪስክ እንዲጨምር ያደርገዋል። ከዚህም በላይ የምትመገቡት ምግብ ላይም ለውጥ አለው። አንዳንድ ጥናቶች ቢ የደም አይነት ያላቸው ሰዎች ካርቦሃይድሬቶች እና ቅባቶችን በተለየ መልኩ ፕሮሰስ እንደሚያደርጉ ወይም እንደሚመጡ ያሳያሉ። ሌላው አስቸጋሪ ነገሩ ደግሞ ቢ ፕላስ የደም አይነት ከብዙ የደም አይነቶች ጋር አይገጣጠምም። ከቢ ፕላስ እና ከኦ ፕላስ ብቻ ነው ደም መቀበል የሚችሉት። ቢ ፕላስ የደም አይነት ደግሞ ትንሽ ሰው ብቻ ስላለው የደም ባንኮች በበቂ ሁኔታ ለመሰብሰብ ይቸገራሉ። ከሁሉም ፕላስ ከሆኑት የደም አይነቶች ብዙም የማይገኘውና ወዳልተለመደው ስናልፍ ደግሞ ኤቢ ፕላስን እናገኛለን። የጥንት ህዝቦች ይህ የደም አይነት አልነበራቸው
አልነበራቸውም ነበረ። መከሰት የጀመረውም ገና በቅርቡ ሲሆን ኤ የደም አይነትና ቢ የደም አይነት ያላቸው ህዝቦች መቀላቀል ሲጀምሩ ነው። ይህ የደም አይነት ካላችሁ እድለኛ ናችሁ። በህክምና ወቅት ከሁሉም የደም አይነቶች ደምን መቀበል ትችላላችሁ። ከኤ ፕላስም ሆነ ማይነስ፣ ከቢ ፕላስም ሆነ ማይነስ፣ ከኤቢ ፕላስም ሆነ ማይነስ ወይም ከኦ ፕላስም ሆነ ማይነስ መቀበል ትችላላችሁ። ይህ በድንገተኛ አደጋ ጊዜ እጅግ በጣም ጠቃሚ ነው። ግን ደግሞ ከሁሉም የደም አይነቶች ጋር እንዲገጥም ያስቻሉት ነገሮች መልሰው ለብዙ ነገሮች ተጋላጭነቱን ይጨምሩታል። ኤቢ የደም አይነት የኤም የቢም እነዚህ አንቲጅን ተብሎ የሚጠሩት ስላሉት የበሽታ መከላከል ስርዓቱ ለቀቅ ያለ ነው። ይህ ደግሞ ኤቢ የደም አይነት ያላቸው ሰዎች ለአንዳንድ ባክቴሪያ ኢንፌክሽኖች ተጋላጭ እንዲሆኑ ያደርጋቸዋል። ለምሳሌ ኢኮላይ እና ለሳልሞኔላ ለተባሉ ባክቴሪያዎች። ከዚህ ውጪ በአይምሮ ላይም ሊያመጣ የሚችለው አሳዛኝ ጉዳት አለው። የተለያዩ እና በስፋት የተደረጉ ጥናቶች እንደሚያሳዩት ኤቢ የደም አይነት ያላቸው ሰዎች ከሌሎች የደም አይነቶች ጋር ሲነጻጸር እድሜያቸው እየገፋ ሲመጣ የአይምሮ መጎዳትና የመርሳት ችግር የማዳበር ሪስካቸው ከፍተኛ እንደሆነ ያሳያሉ። እስካሁን ያየናቸው ፕላስ የደም አይነቶችንና ብዙም ችግር የሌለባቸውን ብቻ ነበረ። ነገር ግን ሐኪሞች በድንገተኛ አደጋ ጊዜ እንዲጨነቁ፣ እንዲቸገሩ እና ጽንሶች ላይ አደገኛ መዘዞችን የሚያመጡት ቀጣዮቹ ናቸው። ስለዚህ ከኦ ማይነስ እንጀምር። ኦ ማይነስ የደም አይነት ካላችሁ ደማችሁ በቀላሉ የማይገኝ ነው። በዓለም ላይ ከ7% ያነሱ ሰዎች ብቻ ነው ይህ የደም አይነት ያላቸው። ከዚህም በላይ አስፈላጊ የደም አይነት ነው ያላችሁ። ምክንያቱም ለሁሉም የደም አይነት ደም መስጠት ትችላላችሁ። በድንገተኛ አደጋ ጊዜ ሐኪሞች ገና የታካሚውን ደም ለመመርመር መጠበቅ ካልቻሉ ወዲያው ይህ ኦ ማይነስ ደምን ይሰጡታል። አምቡላንስ ውስጥና አስጊ የሆኑ ቀዶ ጥገናዎች በሚደረጉበት ጊዜ ወዲያው ለታካሚው ይሰጣል። ግን ደግሞ የሚያሳዝነው ኦ ማይነስ የደም አይነት ካላችሁ ከራሳችሁ የደም አይነት ወይም ከኦ ማይነስ ብቻ ነው ደምን መቀበል የምትችሉት። ይህ ደግሞ በአደጋ ጊዜ የአቅርቦት እጥረት እንዲፈጠርባችሁ ያደርጋል። ከዚህ በተጨማሪም ለአንዳንድ ከበድ ላሉ የጨጓራ እና የአንጀት ኢንፌክሽኖች የመጋለጥ ከፍተኛ ሪስክ አላችሁ። ከዚህ ውጪ አደገኛ እና አሳሳቢው ነገር የሚፈጠረው በእርግዝና ወቅት ነው። የእናትየው ደም ኦ ማይነስ ሆኖ የጽንሱ ግን የትኛውም የደም አይነት ሆኖ ፕላስ ከሆነ የእናትየው የበሽታ መከላከል ስርዓት የጽንሱ ቀይ ደም ሴል ላይ ጥቃት ሊያደርሱ የሚችሉ አንቲቦዲዎችን ሊያመርቱ ይችላሉ። ታዲያ ይህ ሁኔታ ተገቢው ሕክምናና ክትትል ካልተደረገበት ከባድ መዘዝን ሊያመጣ ይችላል። በመቀጠል ኤ ማይነስ የደም አይነት። ይህ የደም አይነትም ልክ እንደሌሎቹ ጥቅምም ጉዳትም አለው። ለመገኘት አስቸጋሪ ስለሆነ ለማስቀመጥና ለመተካት በጣም ከባድ ነው። 2% የዓለም ህዝብ ብቻ ነው ይህ የደም አይነት ያለው። ከዚህ ውጪ ይህ የደም አይነት ያለው ሰው በድንገተኛ አደጋ ወቅት ያሉት አማራጮች የተገደበ ነው። መቀበል የሚችለው ከኤ ማይነስ ወይም ከኦ ማይነስ ብቻ ነው። ሌሎቹ የደም አይነቶች ለደህንነታቸው አስጊ ናቸው። ኤ ማይነስ ደም ያላቸው ሰዎች ኤ ፕላስ ካላቸው ሰዎች ጋር ተመሳሳይ ባህሪዎችን ይጋራሉ። አንዳንድ ኢንፌክሽኖችን የመከላከል ልዩ ችሎታ አላቸው። ግን ደግሞ በእርግዝና ወቅት ልክ እንደ ሁሉም ማይነስ የደም አይነቶች ሪስክ አላቸው። የእናትየው ደም ኤ ማይነስ ሆኖ የጽንሱ ግን የትኛውም የደም አይነት ሆኖ ፕላስ ከሆነ የእናትየው የበሽታ መከላከል ስርዓት የጽንሱ ቀይ ደም ሴል ላይ ጥቃት ሊያደርሱ የሚችሉ አንቲቦዲዎችን ሊያመርቱ ይችላሉ። ስለዚህ አሁንም ጥብቅ የሆነ የህክምና ክትትል ያስፈልገዋል። ቀጣዩ ቢ ማይነስ የደም አይነት። ይህ የደም አይነትም ካላችሁ ደም ለማግኘት እጅግ በጣም በከባዱ የተገደበ አማራጮች ነው ያላችሁ። ምክንያቱም ቢ ማይነስ የደም አይነት በቀላሉ የማይገኝ የደም አይነት ሲሆን 1% የዓለም ህዝብ ብቻ ነው ያለው። ይህ የደም አይነት ያላቸው ሰዎች መቀበል የሚችሉት ከራሳቸው አይነት ከቢ ማይነስ እና ከኦ ማይነስ ብቻ ነው። ለዛም በድንገተኛ አደጋ ወቅት ትክክለኛውን የደም አይነት ለማግኘት ይቸገራሉ። በዚህም ውድነቱ ምክንያት እያንዳንዱ የቢ ማይነስ ደም ልገሳዎች በተለየ መልኩ ነው የሚቀመጡት ወይም ክትትል የሚደረግባቸው። ግን ደግሞ ጥሩ ነገር ቢ ማይነስ የደም አይነት ልክ እንደ ቢ ፕላስ ጠንካራ የበሽታ መከላከል ስርዓት አለው። በመቀጠል ኤቢ ማይነስ የደም አይነት። ይህ የደም አይነት ከሆነ ደማችሁ ከሁሉም ማይነስ ከሆኑ የደም አይነቶች መቀበል ትችላላችሁ። ከፕላሶች ግን አትችሉም። ማለትም ከኦ ማይነስ፣ ከኤ ማይነስ፣ ከቢ ማይነስ እና ከኤቢ ማይነስ መቀበል ትችላላችሁ። ከዚህ በተጨማሪም ኤቢ ማይነስ የደም አይነት ካላችሁ ከሁሉም ዋና ዋና የደም አይነቶች ሁሉ ብዙም የማይገኝ የደም አይነት ነው ያላችሁ። 0.5%ቱ የዓለም ህዝብ ብቻ ነው ይህ የደም አይነት ያለው። ስለዚህ ከነዚህ ከ8ቱ የደም አይነቶች የትኛው ነው የናንተ? እስኪ መልሳችሁን ጻፉልኝ። ተመራማሪዎች የዓለማችን አደገኛው የደም አይነት ነው ብለው የሰየሙትን የደም አይነት ለማወቅ ይህን ቪዲዮ መንካት ትችላላችሁ።